ሰላም ሰላም እንዴት ናችሁ? እንደተለመደው በሌላ ክፍል ተገናኝተናል። ካሴሊበን ነኝ። ዛሬ የምናየው የሴንትሮይድ እንዴት እንደሚሰራ ነው የምናየው ማለት ነው። ሴንትሮይድ ማለት እንግዲህ አንድ የሼፕ ፋይል ማዕከላዊ ፖይንት ወይም ደግሞ ማዕከላዊ ነጥብ ማለት ነው። ወይም ደግሞ የአንድ ወረዳ ሊሆን ይችላል፣ የሌላ አካባቢ ሊሆን ይችላል። የዛን ማዕከላዊ ቦታ ሴንትራል ፖይንት ማወቅ ምን ተብሎ ይጠራል? ሴንትራል ፖይንት ወይም ደግሞ ሴንትሮይድ ተብሎ ይጠራል ማለት ነው። ስለዚህ ለምሳሌ እዚህ እኔ የሚታየኝ ወረዳው በቀበሌ ተከፋፍሎ የነዛን የቀበሌ ማዕከላዊ ፖይንት እንደዚህ መለየት ወይም ደግሞ መካከል ላይ ያለው ሴንትራል ፖይንት ምን ተብሎ ይጠራል? በQGIS ሴንትሮይድ ተብሎ ይጠራል ማለት ነው። ስለዚህ ሴንትሮይድ እንዴት እንደሚሰራ ነው ዛሬ የምናየው ማለት ነው። ሴንትሮይድ በሁለት አይነት መንገድ ሊሰራ ይችላል። በጣም ትልልቅ ለሆኑትም በጣም ትንንሽ ለሆኑትም ስራዎች ሊሰራ ይችላል። ለምሳሌ በቀበሌ ደረጃ፣ በወረዳ ደረጃ፣ በክልል ደረጃ፣ በዞን ደረጃ ያሉ ስራዎችን ትልልቅ ማዕከላዊ ሴንትራል ፖይንት ወይም ደግሞ እንደ ዋና ከተማ ብለን የምንወስዳቸው ናቸው። በሁለተኛ ደረጃ ደግሞ በጣም ዝቅተኛ በፕሎት ደረጃ ደግሞ ለምሳሌ የተከላ ቦታ መለየት፣ የመስኖ መሬት የተከላ ቦታ ማዕከል ነው የመስኖ መሬት ማዕከላዊ ፖይንቱን መውሰድ፣ የአንድ የምንሰራበትን የፕሮጀክት ኤሪያ አንድ ናሙና ፖይንት መውሰድ ደግሞ በጣም ትንንሾቹ ተብለው ይወሰዳሉ ማለት ነው። ስለዚህ አሰራሩን ስናይ እንደምታዩት እዚህ ላይ ብዙ ጊዜ ይሄ ሴንትራል ፖይንት ወይም ሴንትሮይድ የምንለው በርካታ ነጥቦችን ወይም ሼፕ ፋይሎችን ዲስፕሌይ ከማድረግ ይልቅ ምክንያቱም ሼፕ ፋይሉ በርካታ ቨርቴክሶች ይኖሩታል። ቨርቴክስ ማለት ኤክስ ዋይ ሪዲንግ ጀነሬት የሚደረግበት ወይም መታጠፊያ ነጥቡ ማለት ነው። ስለ ቨርቴክስ አሰራር በአንድ ክፍል ራሱን አስችዬ ያሳያችኋለሁ። እነዛን ጠቅላላ ፖይንቶች ከማምጣት ይልቅ አንድ ቦታ ብቻ ሴንትራል ፖይንቱን መውሰድ። ለምሳሌ እኔ በርካታ የተከላ በዚህ በአማራ ክልል ደቡብ ወሎ ዞን ውስጥ በርካታ የተከላ ሳይቶች አሉኝ። የግሪን ሌጋሲ ወይም ደግሞ የአረንጓዴ አሻራ ተከላ ቦታ ሳይቶች አሉኝ። ይህ እንግዲህ ወደ 597 ሳይት የሚሆን ነው እኔ እጃለሁ አሁን ለዚህ ቪዲዮ የምጠቀምበት ማለት ነው። የዚህን ዙሪያውን ኤክስ ዋይ ሪዲንግ ከመገተት ይልቅ አንድ ሬፈረንስ ፖይንት ብቻ መውሰድ ማለት ነው። ዊች ሚንስ ምንድነው? የኢስት ሴንትሮይድ እና ኖርዝ ሴንትሮይዱን ብቻ በመውሰድ የዛን ፖይንት ጠቅላላ ፖይንቱን መውሰድ ምን ተብሎ ይጠራል? ሴንትሮይድ ማዘጋጀት ተብሎ ይጠራል ማለት ነው። ስለዚህ ሴንትሮይድን ለማዘጋጀት ይሄ ቀድሞ የተዘጋጀውን እንመልሰውና ስለዚህ ሴንትሮይዱን እናጥፋው። ይሄንን ወደ ነበረበት እንመልሰው። ሪሞቭ አልኩት እኔ። ስለዚህ ይሄ የምታዩት በ2018 ዓመተ ምህረት በአረንጓዴ አሻራ በየወረዳው የተለየ የተከላ ቦታ ነው። ይህንን በየወረዳው መለየት ትችላላችሁ። ሲምቦሎጂ ብለን ወደ ሲምቦሎጂ የምንሄደው በየወረዳው ምን ያክል ሳይቶች በርካታ በየወረዳው የተለየ ሳይት አለ እሱን ለማወቅ ነው። ዘን ክላሲፋይ ካቴጎራይዝን በለውና በወረዳ ብለን ክላሲፋይ ስንለው በወረዳው በርካታ ሳይቶች ይኖራሉ ማለት ነው። ስለዚህ እዚህ እንደዚህ ሲምቦሎጂ ብለን እንደዚህ ስናመጣቸዋለን ማለት ነው። ስለዚህ ዙም ብናረገው በርካታ እንትኖችን ያሳየናል ማለት ነው። የፕላንቴሽን ሳይቶች ወይም ደግሞ ግሪን ሌጋሲ ሳይቶችን ያሳየናል ማለት ነው። የዛሬው ቱቶር ርዕሳችን ምንድነው? ሴንትሮይድ ነው። የነዚህን የእያንዳንዱን የፕላንቴሽን ሳይት ሴንትሮይድ ፖይንት እንዴት እንወስዳለን? በርካታ ሳይት ነው 597 ኒርሊ ወደ 600 ሳይት ነው። የዚህን የ600 ሳይት አንድ ቦታ ላይ ሬፈረንስ ፖይንት መውሰድ ማለት ነው። ሲምፕሊ የዛሬው ማለት ነው። ስለዚህ ይሄን ለመስራት ምንድነው የምናደርገው? ይሄኛውን እንደዚህ ተዘረዘረው ሲምቦሎጂ የሰራችሁበትን ፔንድ አረጋችሁትን ሰብስቡት። እቺ 3 ማዕዘኗን ወደ ላይ ስትሰበስቧት እንደዚህ ይሰበሰባል። የኛው ስትዘረጉት ለምሳሌ እናንተ ይሄንን ጎግል ሳተላይት ላይ ወይም ሌላ ለጥራቱ ኳሊቲ ኦፍ ዘ ሳይት ብትፈልጉ ሌሎቹን አንቲክ ታረጉና የምትፈልጉትን ወረዳ ብቻ መስራት እንድትችሉ ነው። ይሄን አይነት አሰራር እግረ መንገዱን ያሳያችሁ ያለው። ስለዚህ ወደ ዛሬው ቶፒክ ስመጣ ቀጥታ ሴንትሮይድ እንዴት ይሰራል የሚለው ነው። የነዚህ የሼፕ ፋይል ሴንትራል ፖይንቶችን ማዘጋጀት ማለት ነው። በየወረዳው
እንደዚህ ሴንትሮይዶችን ማዘጋጀት ማለት ነው የፈለኩት ዛሬ። ወደሱ አሰራር ነው የምንሄደው ማለት ነው። ይህን ለመስራት እንግዲህ እንደተለመደው የሴንትሮይድ ለማዘጋጀት ምን ያስፈልገናል? የኤሮ ኦፍ ኢንተረስት ወይም ደግሞ ሼፕ ፋይል ያስፈልገናል። እኔ ለዚህ ቪዲዮ የምጠቀምበት ለ2018 ዓመተ ምህረት የአረንጓዴ አሻራ ተከላ ቦታ እነዚህ ከጂኦስፓሻል የሚደረጉ አሉ የነሱን ሼፕ ፋይል ነው እየተጠቀምኩ ያለሁት። ስለዚህ እሱን አደረጋለሁ። እናንተ የምትሰሩበትን ቦታ ከተማ ሊሆን ይችላል፣ ሌላ ቦታ ሊሆን ይችላል። የፈለጋችሁትን ማዕከላዊ ፖይንት የወሰዳችሁበትን ሼፕ ፋይል አድ ማድረግ ትችላላችሁ። በዛ ተረዱኝ። ከዚህ በኋላ የኤሪያ ኦፍ ኢንተረስት ወይም ደግሞ የምፈልገውን ሼፕ ፋይል ካዘጋጀው በኋላ ዝ ፕሮሰሲንግ ቱል ቦክሴን አክቲቬት አደርጋለሁ። ያ ማለት አመጣለሁ ማለት ነው። ከዚህ በኋላ እዚህ ላይ ፕሮሰሲንግ ቱል ቦክስ ላይ ሴንትሮይድ ብዬ ጽፋለሁ። ሴንትሮይድ ብዬ ጽፋለሁ። ሴንትሮይድ ብዬ ስጽፍ እዚህ ቬክተር ጂኦሜትሪ ላይ ሴንትሮይድስ ብሎ ያሳየኛል። እዚህ ላይ ሴንትሮይድ ብሎ ያሳየኛል። ይህን ሴንትሮይድ የሚለውን ደብል ክሊክ እንለዋለን። ዘን ኢንፑት ሌየሩ ላይ ማንን ነው የምጠቀመው? እንደምታውቁት የሌላ የተመረጡ አድ የተደረጉ ነገሮች ቢኖራችሁ ከዛ መካከል ትመርጣላችሁ። እኔ ለዚህ ቪዲዮ አንድ ዳታ ብቻ ኤሪያ ኦፍ ኢንተረስቴን የደቡብ ወሎ ዞን የ20ዎቹም ወረዳዎች የአረንጓዴ አሻራ በ2008 የሚሰራባቸው ፕላንቴሽን ሳይት ሼፕ ፋይል ስለሆነ አደረኩት። እነሱን እመርጥለታለሁ። በመጨረሻ እዚህ ላይ ሴቭ አደርገዋለሁ ማለት ነው። ማለት ይሄ ሴንትሮይድ ፖይንቱን ማለት ነው። ስለዚህ እኔ ዴስክቶፕ ላይ ፋይል አደረኩት። ፋይል ብዬ ኒው ፎልደር ፈጥሬለታለሁ። ይሄኛው ሴንትሮይድ ብዬ ሴንትሮይድ ብዬ አስቀምጠዋለሁ። ወይም ፋይልን የምሰጠዋለሁ። በመጨረሻ ሴቭ እለዋለሁ። ከዚህ በኋላ ረን እለዋለሁ ማለት ነው። ረን ካልኩት በኋላ ሴንትሮይዱን በእያንዳንዱ የተከላ ቦታ አንድ ማዕከላዊ ፖይንት ይወስድልኛል ማለት ነው። ይህን ቲክ አንቲክ እያረኩ ላሳያችሁ። ስለዚህ ሴንትሮይዱን ላጥፋው። ሴንትሮይዱን ሳጠፋው እንደዚህ አይነት በርካታ ሳይቶች አሉ። በጣም ወደ 600 የሚደርሱ የተከላ ሳይቶች ናቸው። እነዚህ 600 የተከላ ሳይቶች ሴንትራል ፖይንት ፈጠርኩላቸው ማለት ነው። ከዚህ በኋላ ምንድነው የሚደረገው? ይሄን ፖይንት ቁጥሩ ስንት ነው? ማንኛውም ሰው ናቪጌት አድርጎ እንዳገኘው ምን ማድረግ መቻል አለብኝ? ቁጥር መስጠት አለብኝ። ቁጥር ለመስጠት ምንድነው ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ብዬ አትሪቢዩት ቴብል ላይ ፎርም መፍጠር አለብኝ። ብዙ ጊዜ ግን ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ተብሎ ለሴንትሮይድ አይቀመጥም። የሚቀመጠው በምን መልኩ ነው? ሴንትሮይድ ኢ እና ሴንትሮይድ ኖርዝ ተብሎ ነው። ሴንትሮይድ ኢስት ማለት ኤክስ ኮኦርዲኔት ማለት ነው። ሴንትሮይድ ኖርዝ ደግሞ ኖርዝ ማን ነው? ዋይ ኮኦርዲኔት ማለት ነው። ሎንጊቲዩድ እና ላቲቲዩድ የምንለው ማለት ነው። በዚህ መሰረት እኔ ፕሮዲውስ ማድረግ የፈለኩት ሴንትሮይድ ኢ እና ሴንትሮይድ ኖርዝ ወይም ደግሞ ሴንትሮይድ ኢስት እና ሴንትሮይድ ኖርዝ በሚል ስለሆነ አሁን የሚቀረኝ ስራ ምንድነው? እነዚህን ሰንጠረዦች አስምሬያለሁ ወይም ኮለመን ፊልድ ፈጥሬያለሁ። ኢንስቴድ ኦፍ ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ሴንትሮይድ ኢ እና ሴንትሮይድ ኖርዚንግ አልኩት ማለት ነው። ከዚህ በኋላ ቁጥሮችን ጀነሬት ማድረግ ነው። እንዴት ነው ጀነሬት ማድረገው? የኤክስ ቫልዩ እና የዋይ ቫልዩን ጀነሬት ማድረግ መቻል አለብኝ። ስለዚህ መጀመሪያ ፖይንቶቹን ፈጥሬ ያለው ሼፕ ፋይሉ ላይ እንደምታዩት መጀመሪያ ሼፕ ፋይሉ እንደዚህ አይነት ነበር። ከዛ በኋላ ሴንትሮይድ ፈጠርኩለት። ሴንትሮይድ ከፈጠርኩለት በኋላ የሴንትሮይዱን የቁጥር ዋጋ ጀነሬት ማድረግ ነው ስራው ማለት ነው። ይህን ለመስራት እዚህ ፊልድ ካልኩሌተር ላይ እንገባለን ወይም ደግሞ ኦፕን ፊልድ ካልኩሌተር ላይ የሚለው ላይ ደብል ክሊክ ታደርጉታላችሁ። ዘን አፕዴት ኤግዚስቲንግ ፊልድ የሚለውን ቲክታ እዚህ የሴንትሮይዱ ላይ ለመስራት ምንድነው የምናደርገው? እዚህ ሃይላይት የምናደርግበት ቦታ ምንድነው? ሼፕ ፋይሉ ላይ አይደለም ማለት ነው። ሼፕ ፋይሉ ላይ ሳይሆን ምንድነው የምናደርገው? ሴንትሮይዱ ላይ ነው የምናደርገው ማለት ነው። ስለዚህ ሴንትሮይዱ ላይ ሃይላይት እናደርጋለን። ዘን ይሄን ኦፕን አትሪቢዩት ቴብል ብለን መግባት እንችላለን። ነገር ግን ፊልድ ካልኩሌተር እነዚህ ኦፕን ፊልድ ካልኩሌተር ልበለው። ዘን ይሄን አፕዴት ስለዋለው ዘን ሴንትሮይድ ኢ የሚለውን ወይም ደግሞ ኢስት ሴንትሮይድ የሚለውን ወስዳለው። ከዛ በኋላ ጂኦሜትሪ ላይ ገባለው።
ጂኦሜትሪ ላይ ከገባው በኋላ ምንድነው የምናረገው? ኤክስ ዶላር ኤክስን ደብል ክሊክ እናረጋለን ማለት ደብል ክሊክ ዶላር ኤክስን እናረግና እንደዚህ ፕሮዲዩስ እናረጋዋለን። ስለዚህ ሴንትሮይድን ከፍታለሁ። ሴንትሮይድን እንደዚሁ ከፍትና ሴንትሮይድ ኢ ላይ እንደዚህ በሙሉ ተደርድሮ የ600 ሳይቱም በሙሉ ይመጣል ማለት ነው። እንደዚህ ሴንትሮይዱ በሙሉ እስከታች ድረስ ይመጣል ማለት ነው። ሁለተኛው ዋይ ኮኦርዲኔት ወይም ደግሞ ኖርዝ ሴንትሮይድ ወይም ደግሞ ሴንትሮይድ ኖርዚንግ ብለን ሌብል ያደረግነው ወይም ደግሞ ስም የሰጠነውን ወይም ደግሞ ያሰመርነውን ኮለመን ፊልድ መስራት ነው ቀጥሎ ደግሞ ማለት ነው። ስለዚህ እንደተለመደው አፕዴት ላለው አፕዴት ኤግዚስቲንግ ፊልድ ላለው ዘን ቀጥዬ ማን ነው የምሰራው? ኖርዝ ሴንትሮይድን እመርጣለሁ እዚህ። ከዛ ቀጥዬ እንደተለመደው ጂኦሜትሪ ላይ ገባለሁ። ጂኦሜትሪ ላይ ገባና ከዛ በኋላ ማንን ነው የምመርጠው? ዶላር ዋይ የሚለውን እንመርጣለን። ዶላር ዋይ የሚለውን እንመርጣለን ማለት ነው። ስለዚህ ኦኬ ብለን እንወጣለን። መጨረሻ ዶላር ዋይንም ፕሮዲዩስ ያደርግልናል ማለት ነው። ዶላር ዋይንም ብናየው እንደዚህ ፕሮዲዩስ ያደርግልናል ማለት ነው። ስለዚህ እነዚህ በግሪን ሌጋሲ ወይም ደግሞ በአረንጓዴ አሻራ የምንሰራቸው የተከላ ቦታዎች የደን ሊሆን ይችላል፣ የፍራፍሬ ሊሆን ይችላል፣ የሚበላ ደን ወይም የማይበላ ደን ሊሆን ይችላል። ስለ ደን ካራክተሪስቲክስ በሌላ ጊዜ ያሳያችኋለሁ። ደን የምንለው በኢትዮጵያ ኮንቴክስት የራሱ ዴፊኒሽን አለው። ስለዚህ በዛ መሰረት በርካታ መጠይቆች ይኖሩታል። ይሄ ግሪን ሌጋሲ አረንጓዴ አሻራ ወረዳ ይኖረዋል፣ ቀበሌ ይኖረዋል፣ ሳይት ኔም ይኖረዋል፣ ሪጅን ይኖረዋል፣ ዞን ይኖረዋል፣ ሴንትሮይድ፣ ኤስ ሴንትሮይድ፣ ኖርዝ ሴንትሮይድ፣ ነምበር ኦፍ ሲድሊንግ፣ ስፒሺስ፣ ፐርፐዙ እና ኤሪያ ተብሎ እነዚህ ብዙ ጊዜ ዳታቤዝ ይሰራላቸውና ሪፖርት የሚያደርገው ባለሙያ የቀበሌ ባለሙያ ወይም ደግሞ ፕላንተር የሚተክለው ሰው የተተከለውን ሪፖርት የሚያደርገውን በእያንዳንዱ ሳይት ፊት ለፊት ላይ ስምና ስልክ ቁጥሩ ይጻፋል ማለት ነው። ስለዚህ ዛሬ ይሄንን ዳታ በተለይ ማዕከላዊ ፖይንት ላይ ሆኖ ያ ሰው ሪፖርት እንዲያደርግ ማዕከላዊ ፖይንት ይሄ ለቀበሌ ባለሙያ ወይም ደግሞ ለቀበሌ ዴቨሎፕመንታል ኤጀንት መስጠት መቻል አለብን ማለት ነው። ስለዚህ እዚች ማዕከላዊ ፖይንት ስለመተከሉም ያው ጂኦ ሪፈረንስ አድርገን እኛ መከታተል እንችላለን ማለት ነው። በዛ መሰረት የሰራንበት አሰራር ይሄን ይመስላል እንግዲህ። ስለዚህ ዛሬ የሰራ ነው ሴንትሮይድ እንዴት እንደሚሰራ ነው። ሴንትሮይድ ላይ የመጨረሻ ማጠቃለያ የምንወስደው ሴንትሮይድን ከሼፕ ፋይሉ ላይ መስራት አንችልም። ስለዚህ ሴንትሮይድ ብለን የምንሰራው የትኛው ላይ ነው? እዚህ ሴንትሮይድ የፈጠርንበት ቦታ ላይ ሆነን ነው። አትሪቢዩት ቴብሉ ላይ ወይም ኦፕን አትሪቢዩት ቴብል ብለን መግባት እንችላለን። ከዛ በኋላ ኦፕን ፊልድ ካልኩሌተር ላይ አፕዴት ሴንትሮይድ ኢ እና አፕዴት ሴንትሮይድ ዋይ፣ ሴንትሮይድ ኖርዝ ሴንትሮይድ እና ኢስት ሴንትሮይድ ብለን የሰየምነውን ቦታ ፊል ማድረግ እንችላለን ማለት ነው። አጠቃላይ ስለ ሴንትሮይድ እንግዲህ አሰራሩ ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ላይክ እና ኮሜንት በማድረግ ትብብራችሁን መቀጠል መቻል አለባችሁ። እናንተ ሰብስክራይብ ስታደርጉ የቪዲዮ እና የዩቲዩብ ቻናሉ ቨርዥን እየጨመረ ይሄዳል፣ ለእይታም እየበቃ ይሄዳል። ስለዚህ እናንተም ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ